ብዙ ሰው ማለት ነው። ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰዓዳና ሊ ማርኬት ሙሉ የቤት እቃ ከጠለብኳቸው 3 አመት ሆኖታል። የዛሬ 2 አመት አካባቢ በቃ እቃሽ አልቆልሻለሁ፣ ስለዚህ የትራንስፖርትና ቀሪ ሂሳቡን ካስገባሽ አደርስልሻለሁ አለች። እኔም ያው በሚዲያ ሰው መልካም መስላ ስለመጣች ጥሩ ለስደተኞች አሳቢ መስላ ስለመጣኝ አመንኳትና ሙሉውን አስገባሁላት። ከዛ ጀምሮ በቃ እሺ ይሄድልሻል፣ ችግር የለውም እቃሽ አልቆልሻል ነበር የምትለው ማለት ነው። ያው መጨረሻ ላይ ስልክ አታነሳም፣ ወሳባንም ዘጋች፣ ምንም ነገር አታወራም። በአዲስ ቁጥር ግን ትመልሳለች። ችግር የለውም በወር አደርስላቸዋለሁ፣ ቃል ያስገቡና በወር አደርስላቸዋለሁ ትላለች ማለት ነው። ይህ መጨረሻ ላይ በእኛም ግን ሙሉ የከፈልናትን አታወራንም፣ ዘግታና ሌላ እንድኛ ማለት ነው። እና በውስጥ በብዙ ሰው አስጠይቂያታለሁ፣ በብዙ ሰው ማለት ነው። አሁንም ቢሆን ያው ማታለሏን አላቆመችም። አንደኛ ሙሉ ሪከርድ ያለኝ የእሷ ማለት ነው፣ ሪከርድ ያለኝ እሺ ስትል የነበረበት ሙሉ ሪከርድ ያለኝ እና አሁንም ቢሆን ሀቃችንን መልክ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ለዚች ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አዳዲስ ቪዲዮዎች ይዤላችሁ ብቅ ብቅ ላለውኝ እባካችሁ ላይክ አድርጉ። ውሸት፣ አጭበርባሪ፣ ብዙ ነገር ወዘተ ሲሆን አንደኛ ናችሁ። መልካም ስንሰራ ጥሩ ነገር ስንሰራ ደግሞ አበረታቱን፣ ወደ ሀይር ነገር እንድንመለስ እንድንጠነክር ማለት ነው። አይከፈልበትም። ወደ ገደለኝ ስንገባ ሳዲና አሊ ማርኬት በዚህ ልክ ስትዋረዱ ገና ደግሞ አይንሽን ጨው አሽተሽ መጥተሽ ደግሞ እንደ ቡና ቤት ወሬ ሀሜት አይከብድም ብለሻል። ከኛ የበለጠ ሚያቅ ይመስልናል። ሙቤ ሚዲያ ዛሬ አይደለም የምናውቀው። የስደተኞች ብዙ ጊዜ በየቦታው በየሚዲያው የሚለፋ ጀግና ወንድማችን ነው። ሀራምና ሀላል ለይቶ ያውቃል። ይሁንና ያም ሆነ እኛ በሱ ብቻ ስምሽን ቢያጠፋ አናምነው። ግን ማስረጃና ረሲድ የደረሰኝ የተላከበት ማርኬት ብር ደረሰኝ የገባበት የባንክ አካውንትሽን ላይ የገባ ካየን ከዚህ የበለጠ ምን አለ? ከዚህ የበለጠ ማስረጃ ምን አለ? ሪካርዱንም ይቅር በሪካርድም አናምንም። ብዙ ሰዎች ይቀባበሉና ያወሩና ያ ሪካርድ ውሸት ሊሆን ይችላል። አንድ ሰው ለማጥፋት ትንሽ ነገር ነው፣ ጊዜም አይፈጅም። ነገር ግን ደረሰኝ ካለ ከዚህ የበለጠ መልስ ካልመለሽ ምን ይጠብቃሉ? አንቺን ስም ለማጥፋት ግዴታ ነው ማለት ነው። እስኪ እናዳምጥሽ። ሱብሃንአላህ ታውቃለህ፣ እሷንም ታውቃለህ፣ ለሁለታችንም ቅርብ ና ሚስትህን አትላንተም እኔም ታውቃለህ፣ የተገበያየ ነው ያደረግነው እንደሆነ ምን እንዳለ ታውቃለህ። እንደው እንደዚህ ብላ ስም ማጥፋቱ ጥሩ ነው? እንደው እኔ በዚህ ነገር አሁን እሷን አልጠይቃትም፣ ስሜን አጥፍታለች። እንግዲህ ሰማችሁ ባልየው ጋር ትደውልና ምን ትለዋለች? አንተ ሙሉ ሪኮርድን አታሰማ። አያችን ሙሉ ሪኮርድን አታሰማ። ምን ትለዋለች? አንተ ሚስትህ እንደዚህ እኛ ቃኔ መሽም ቢያልኳችሁ ምናምን ሚዲያ ላይ ወጥታ ሚስትህ እንደዚህ ብላ ቃችሁን አልሰጣችሁ ምናምን ብላ አስፈራራችሁ። ስሙ እንደዚህ ናቸው፣ ሌቦች ናቸው። እኔ ብር አልሰጣችሁኝም ብያለሁ። እኔ እቃ የላችሁም እኔ ጋር አልሰጥም ብዬ አውቃለሁኝ እንደሆነ በኋላ እና ታዲያ እንደዚህ ማድረጓ ተገቢ ነው? እኔ አንተ መቼም እኔ አንተን አውቃለሁኝ፣ አንተም ጋር ስለምናወራ የበለጠ ከሁለታችንም ለምንድን ነው እሱ ጋር የምትደውይው? ብር የሰጠሽ እሷ አይደለም። እሷ አረብ ሀገር ቁጭ ብላ ለፍታ ሐማም አጥባ መጥበኽ ላይ በዚህ ሙቀት ቁማ ደረጃ ጠርጋ የሰጠችሽ ብር እሷ ናት። እሷ ጋር ለምን አትደውይም? ባልየው ጋር ምን አስደወለሽ? የእሷን ቁጥር ለምን ብሎክ አረግሻት? የሁሉ ጊዜ ብሎክ አርግታ ሙቤ ነገር። ሴቶች እየተጠንቀቁ ወላይ ብር ካላችሁ እንኳን የኦንላይን ስራ ይቅርና የማታውቁት በሚዲያ የምታውቁት ይቅርና ቤተሰብ፣ ወንድም፣ እህት፣ እናት የከዳችበት ጊዜ ነው። ታውቃላችሁ። በተለያየ ሚዲያዎች የሚያለቅሱ እህቶቻችን ታውቃላችሁ። ለምንድን ነው ትምህርት ማይሆናችሁ? ትምህርት ይሆናችሁ። ጥሩ አይደለም ማለት ነው። እና እንደዚህ ለፍታችሁ ያመጣችሁት በአንዴ ደግሞ 400 ሺህ ምናምን፣ ኧረ ይከብዳል። እና አሁንም ሳዲ የሰው ሀቅ ካለብሽ የሰው ልጅ ይሳሰታል፣ ይቅርታ ጠይቀሽ
ስራሽን በደንብ ስሪ። ትሰሪያለሽ፣ ጎበዝ ነሽ፣ ጠንካራ ናችሁ፣ አላህ ይጨምርላችሁ። ግን ሀላል ሲሆን ነው። የሰው ሀቅ ከተቀላቀለበት መጨረሻው አያምርም ማለት ነው። ይሄ የኔ ምክር ነው። የሰው ሀቅ ቀልድ አይደለም። ለምን 5 ሳንቲ አይደለም ከላብሽ ውጭ ቲብ ከሰጡሽ የለፋሽበት ለትራንስፖርት ለምን አንቺ ተወያይተሽ ነው ያዋጣኛል ብለሽ ነው። ከዛ ውጭ የነሱ ላብ ሱብሃንአላህ አይተሽዋል። የሚወርድን እሳት በ6 ወር ነው የሚለቀያየረው። ሳዑዲ አረቢያ አይተሽዋል። በየቦታው አረብ ሀገር ስደት ያየ ሰው እንዴት የሰው ልጅ ላቡን 5 ሳንቲ ለምን አይሆንም? 5 ሳንቲም ግማሽ ለምን አይሆንም? መሆን የለበትም። እና ከዚህ ክርክር ይቅርና የሴቶች ብር ካለብሽ አይ ችግር ደግሞ ካልደረሰ ካጠፋሽው ማሰሪበት ምክንያት መናገር አለብሽ። ይሄን የሚዲያ ሰው ቀልድ አይደለም። ሚዲያ የያዘውና ሞኝና ወረቀት የያዘው አይረሳም ይላል የሀገሬ ሰው። እንደዛው ያ ስለሆነ አንቺ ተረጋግተሽ ለሴቶቹ ብር እንድታቀቢያቸው እንድታስተካክይላቸው 3 ዓመት ለምን ጠበቀብሽ? ምን ማለት ነው? ሞት አለ። ሞት ነግሮ አይመጣም። በሰከንድ ውስጥ አላህ ምን እንደሚፈጠር አናውቅም። እንደዚህ ሪካርድ እያደረገችልሽ እውነት ከሆነ አንቺ ሌላም ሰው ያመጣሻል። ይሄ የሚዲያ ባህሪ ነው። ሞባይል ላይ መቆጣጣች የሚዲያው ባህሪው ነው። ኦኬ፣ እስኪ እናዳምጣቸው። ላይፉን ሁሉ ቁጭ ብላ እያዳመጠችን ነበር። ቪዲዮ አይደለም፣ ቪዲዮ ሳይሆን ላይፉ ላይ ያውልሽ ሰው ቁጭ ብሎ ሲከታተል ቁጭ ብላ እየሰማች ነበር። ያሁሉ ሰው ሌባ ናት ብራችን ሰርቀናለች ሲል ከታች ቁጭ ብላ እያዳመጠች ነበር። ልጅ ትግዚቢ፣ ነገ እኮ ሞት አለ፣ መላይኮች አሉ። እኔ አሁን ለማወራው ከግራና ከቀኝ መላይኮች እየጻፉ ነው። ልጅ ትግዚቢ፣ ቪዲዮ ተልኮልኝ ነው። አቤት ቪዲዮ በቃ የመዳም ቅሞች እንደዚህ ብራቸውን ስለምታደርጋቸው ሰው ሁሉ ሞኝ ነው ይመስልሽ አይደል? ቪዲዮ ተልኮልሽ ነው። ያው ሺህ ሰው ቁጭ ብሎ በአንቺ ጉዳይ ላይ እንደዛ ሲወራ አንቺ ግን አልሐምዱሊላህ አሁንም ደግሞ ምንም እየጎደለብኝ ነገር የለም። ግን እኔ እንደ መስራቴ እንደው አገር አቋርጬ እየሄድኩኝ አመድ ራመድ አፈር ላፈር እንደመሄዴ እስከዛሬ ድረስ ደረጃም ከዚህ በላይ መድረስ ያለብኝ ሰው ነኝ እኔ ማለት ነው። በአንድ እኛ እኮ ችግር የለውም። ለምን ከፈለሽ ኢትዮጵያ ላይ እንደነ መንሱር ጀማል ሀብታም አትሆኝም፣ ሚሊዮነር አትሆኝም። ሰርተሽ ተለወጪ አትለወጪ እያልን አይደለም፣ ግን ሰርተሽ በራስሽ ብር ተለወጪ። የሰውን ብር እየበላሽ አይደለም። አንቺ ከልጆቹ ብር ትቀበያለሽ። በዛ ብር ለራስሽ የራስሽን ቢዝነስ ስራ ያለሽ። እነሱ 1 ዓመት 2 ዓመት ገንዘባቸውን ትከለኪያቸዋለሽ። እና ይሄ ተገቢ አይደለም። 1 ዓመት 2 ዓመት ማስቀመጥሽ በጣም ከባድ ስህተት ነው የሰራሽው። አሁንም ከሆነ ከሙቤ ጋር ክርክር ሳይፈጥር አንቺ በቃ ስራሽን በስነ ስርዓቱን ያለብሽን ብር መመለስ ወይ ደግሞ መቻል ከቻልሽ መላክ ነው። በጣም ይከብዳል። 2 ዓመት 1 ዓመት 3 ወር ለምን ታስቀምጫለሽ? እሺ 6 ወር 5 ወር 3 ወር እንትኖች ይሄ አረቢያ መጅሊሶች እስከሚያልቁ ኦሮፋ ኦልደር ካልሽ እሺ። ለኛው እንዴት አይከብድም? የሰው ብር አይከብድም? ወላሂ ላዚም ግን ይከብደኛል ማለት ያን ብር ቢከስርብኝስ በሆነ ነገር አውጥተን የሆነ ነገር ቢሆንብንስ? እና ለማንኛውም ውድ ቤተሰብ የመዳም ቅመሞች ኮሮሪማዎች፣ ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ ሼር እያደረጋችሁ ሌላም ቪዲዮ እንድትማሩበት ይጠቅማችኋል ያልኩትን ይዤላችሁ ብቅ ላለውኝ። ለቤት አዲስ ከሆናችሁ አሁንም ላይክ ሼር ሰብስክራይብ በማድረጋችሁ ተቀላቀሉ።